maksa Oromot. Bara namatti tole arba gambaa godhanitedha. Bara namatti bade harma garbaa godhanii naan jedhe. Inna gaama. Bara namatti tole arba gambaa godhanit. Bara namatti bade harma garbaa godhaniidha. የአዲስ አበባ ጉዳይ ሌላ ካርነሽ እውነትን ነው። አየህ እኔም ብሔረተኛ አንተም ብሔረተኛ የአዲስ አበባን ጉዳይ በኦሮሚያና አማራ ብቻ አሳነስናትና ርፍ አይደለ? ጉራጌው ውስጥ ከተማዋን የቢዝነስ ሴንተር ያደረጋት ምን ይሆን? ምን ይዋጣው? ሶማሌ ተራስ ምን ይሆን? ጎበዝ ከተማዋ የብሔር ብሔረሰቦች ቅይጥ ሚስት ሆነች። የብሔር ብሔረሰቦች ከተማ ነች። አማራ ብዙ ነው፣ መሬቱ የኦሮሚያ ነው። ሌላውን ብሔር አንድ ነገር ልማጸናችሁ። ዛሬ ኦሮሞና አማራ በትብብር ስልጣን ላይ ይዟል። ይሄ በሌሎች አናሳ ብሔረሰቦች ላይ ፍርሃት እንዲፈጥር ከፍተኛ ስራ እየተሰራ ነው ያለው። እንደኔ አመለካከት የአዲስ አበባ ጉዳይ አንደኛ በውስጡ ያሉትን ብሔር ብሔረሰቦች መብትና ጥቅም ባስከበረ መልኩ፣ ሁለተኛ ደግሞ የኦሮሚያ አካል እንደሆነችና በክልሉ መካከል እንዳለች የክልሉንና በተለይ በአካባቢው ያለውን ሕዝብ ጥቅምና መብት ባስከበረ መልኩ በድርድር በውይይት ሊፈታ ይገባል። ለምን በሉኝ። ዛሬ ማዕከላችን ነችና ከበናት ምናምን ኦሮሚያ እኮ ፊንፊኔን ኢህአዴግ እንዲመልስልን ብንፈልግ በጣም ቀላል ነበር። ከዛ ከለገዳዲ የሚመጣውን ውሃ አስቆርጠዋለሁ። ሽንትና እንትን ወደ ገበሬው እንዳይላክ ታስቆርጥ መንገድ ዘጋለህ። በሳምንት ውስጥ ይሰጣል። ከሁለት ሳምንት በኋላ ግን ጦርነት ይመጣል። ገባችሁ? በሁለት ሳምንት በኋላ ጦርነት ይመጣል። ስለዚህ ውስጡ ያለው ህዝብ የከተማዋ ነዋሪ መብቱ ይከበር። እኛ ያን ጥያቄ የምናነሳበት ያቺ ከተማ ባደገች ቁጥር ያለውን ገበሬ እያፈናቀለች እየጠረገች ነው የመጣችው። አዲስ አበባ ስትሄዱ ቻሌንጅ ላርጋችሁ እስቲ ወጣ በሉ፣ በእናታችሁ ወጣ በሉ። 5 ኪሎ ሜትር ሐረርጌ ያለነው የተሻለ የትምህርት ሽፋን አግኝተናል። 5 ኪሎ ሜትር ከአዲስ አበባ ካለው ህዝብ ያቺ ከተማ በሰፋች ቁጥር ባለሀብት መሬቱን እየወሰደ ኮረፕት ካድሬ መሬቱን እየሸጠ ባለ መሬቱ ግን እየተፈናቀለ እየራቀ ዘበኛ ይሆናል በራሱ መሬት ላይ። ስለዚህ የከተማዋ ልማትና የከተማዋ ስፋት ህዝቡን ያማከለና ይዞ እንዲሄድ ስለምንፈልግ የከተማዋ ፖሊሲ ከክልሉ መንግስት ፖሊሲ ጋር የተዋሃደ